የውሸት እርግዝና ማለት አንድ ሴት ነፍሰ ጡር ነኝ ብላ አስባ እርጉዝ ነኝ ብላ ግን ሕክምና ቦታ እኛ ጋር ስትመጣ በእርግዝና ምርመራ በሽንትም በደምም ልናገኝ አንችልም። አልትራሳውንድም ላይ ምንም የሚታይ ነገር የለም። ግን እሷ መጀመሪያ ሰሞን ማቅለሽለሽ ማስመለስ ይኖራታል። እዚህ ፒክቸር ላይ የምታዩት ደግሞ ከዚህ በፊት ያጋጠማት ሴት ናት። ሆዷ እየተነፋ እያደገ ይሄዳል ልክ እንደ ነፍሰ ጡር። ይሄ የሚሆነው ምንድነው? በተለይ ከዚህ በፊት ውርጃ ያጋጠማቸው ወይ ልጅ ወልደው ያጡ ሴቶች ወይ የማርገዝ ችግር ያለባቸው ከመጠን በላይ እርግዝናን ከመፈለጋቸው የተነሳ አእምሯቸው ላይ ጫና ስለሚፈጥር የሆርሞኖች መዛባት ያመጣል። ያ የሆርሞን መዛባት ደግሞ ማቅለሽለሽ፣ ማስመለስ፣ ኪሎ መጨመር፣ ሆድ እየተነፋ ይሄዳል። አንዳንዴ ክትትል ማድረግ አልፈልግም ሆስፒታል ማየት አልፈልግም ብለው 9 ወር ደረሰ ብለው ሲመጡ ምንም የለም ፔሪድ ብቻ ነው የቀረው እና እንዲህ አይነት ነገር ሊያጋጥም ይችላል። ፎልስ ፕሬግናንሲ ወይ